ሰላም ዛሬም ትምህርቱ ወይም ግስ ክፍል 4 ነው። በዚህ የምንቀጥለው ባለፈው ክፍል 3 እንዳየነው አሁን ደግሞ ክፍል 4 እናያለን። ኢሳ ለሚለው ነው የምንሰራ። ኢሳ ማለት እሱ ማለታችን ነው። ስለዚህ እኒ ይሆናል ባለቤት ቦታ ሲገባ ማለት ነው። ስለዚህ ወደ እርባታው ስንገባ እኒ ዴሜ ማለት ሄደ ማለታችን ነው። ዴማ ጅራ ማለት እየሄደ ነው። ኒ ዴማ ማለት ይሄዳል ማለታችን ነው። ዴሙፍ ካለ ደግሞ ሊሄድ ነው ማለታችን ነው። ዴሙፍ ቱር ካል ሊሄድ ነበረ ማለታችን ነው። ዴሜራ ካለ ደግሞ ሄዷል ማለታችን ነው። ዴሜ ቱር ሄዶ ነበር ማለት ነው። ዴማ ቱር ካለ ደግሞ እየሄደ ነበር ማለታችን ነው ማለት ነው። ስለዚህ ይሄ ክፍል 4 የግስ እርባታ እሱ በሚለው ይሄን ይመስላል። ቀጣይ ደግሞ በሌላ ግስ እርባታ እመለሳለሁ። ላይክ ፎሎ ሼር ማድረጋችሁን አትርሱ። ስለዚህ ለሌሎችም ማጋራታችሁን እንዳትረሱ። በቀጣይ ቪዲዮ ስንመለስ እሷ ወይም እሺ ለሚለው የምንሰራ ይሆናል። ስለዚህ አሁን 4ኛ ክፍል ላይ ደርሰናል ማለት 2 ክፍል ይቀረናል። ከዚህ በኋላ ስላዳመጣችሁኝ አመሰግናለሁ።